ወደሚቀጥለው ትዕዛዝ ሲገባ በስክሪኑ ላይ ቀይ ማስጠንቀቂያ በራና የዳታ ኤረር በ17 ደቂቃዎች ውስጥ የሚል ጽሑፍ ሲመጣ የሱሚትራ ቨርማ እጆች ተንቀጠቀጡ። ይህ ማለት አላርጁን፣ ይህ ማለት ማንም ሰው ገንዘብ አይኖረውም፣ ሌባውም ሆነ ባንኩ ገንዘቡን ሳያገኙት ይቀራል ማለት ነው ሲል በአይቲ ቡድኑ አባላት መካከል ትርምስ ተፈጠረ። አርጁን ጭንቅላቱን እየነቀነቀ ከዚያም አይኖቹን ጨፈን ከፈት አደረገና ከእናቱ ያገኘውን ያንን አሮጌ ሞባይልና በቁጥሮች የተሞላውን ንድፍ አውጥቶ ተመለከተ። ሱሚትራ ቨርማ ትንሽ ዞር ብላ ተመልሳ ስትመጣ አርጁን እየጻፈ ቆየና በስክሪኑ ላይ አዲስ ሳጥን ከፈተ። የአይቲ ኃላፊው በሹክሹክታ ይህ የተገላቢጦሽ ትራክ ነው ሲል አርጁን አዎ አሁን ገንዘቡ በተዛባበት ተመሳሳይ መንገድ ይመለሳል አለው። ሱሚትራ ቨርማ ሰዓቱን ተመለከተችውና 13 ደቂቃዎች ብቻ እንደቀሩ ስታይ የአርጁን ጣቶች እንደገና መንቀሳቀስ የጀመሩ ሲሆን ወዲያ ደግሞ ክስተቱን የሰሙ የሚዲያ ባለሙያዎች ከባንኩ በር ውጭ ቆመው ካሜራዎችን ደግነው ወሬያቸውን ያነፈንፋሉ። በተሳሳተ አቅጣጫ ከሄደ ሲስተሙ ለዘላለም ሊቆለፍ ይችላል ብላ ሱሚትራ ቨርማ በዝቅተኛ ድምፅ ስትናገር አርጁን አይኑን ከማያ ገጹ ሳያነሳ ቀድሞውኑ ተቆልፏል መቤት ሲል መለሰ። ቀጥሎ ግራፍ ከፈተና ሰማያዊና ቀይ መስመሮች እርስ በርሳቸው ተደራርበው እየዘለሉ ሲታዩ ገንዘቡ የሚታየው እዚህ ላይ ነው አለ አርጁን። ኃላፊው ወንበር ጎትቶ ከአጠገቡ ተቀመጠና ይህን ሁሉ እንዴት ታውቃለህ ሲለው አርጁን እውነቱን ለመጀመሪያ ጊዜ እንዲህ ሲል ተናገረ። በማሽኖች አካባቢ ነው ያደግኩት። እናቴ በሕይወት እያለች በሌሊት ፈረቃ ወቅት እዚህ ታጸዳ ነበር እና እኔ ደግሞ ከቤት ውጭ እቀመጥ ነበር። በሰርቨር ክፍል ውስጥ ያሉት ድምጾች ለእኔ እንደ ውይይት ይመስሉኝ ነበር ሲል ማንም ምንም አልተናገረም። አርጁን የሚቀጥለውን ትዕዛዝ ሲያስገባ የይለፍ ፈቃድ ያስፈልጋል የሚል አዲስ መልእክት በስክሪኑ ላይ ሲታይ ሱሚትራ ቨርማ የእፎይታ ትንፋሽ ተነፈሰችና እሺ ይህ የተለመደ ነው፣ ባለብዙ ደረጃ ፈቃድ አለን ስትል አርጁን ጭንቅላቱን እየነቀነቀ አይመቤት ይህ የተለመደ አይደለም ሲላት ለምን አለችው። ምክንያቱም ከፈቃድ ሲስተሙ የመጣ አይደለም፣ የመጣው ገንዘቡ ከተደበቀበት ባዶ ክፍል ነው ብሎ ሲያብራራ የአይቲው ኃላፊ ጭንቅላቱን አዙሮ ሲስተሙ ራሱ ማንን ማመን እንዳለበት መወሰን አለበት ማለት ነው ሲለው አርጁን በለስላሳ ድምፅ አዎ አለው። አስቸጋሪ ጸጥታ በክፍሉ ላይ ሲወድቅ ሱሚትራ ቨርማ ጥልቅ ትንፋሽ ወሰደችና ታዲያውን ምን ይሆናል አለች። አርጁን ያንን የታጠፈ ወረቀት ከኪሱ በድጋሚ ያወጣና በላዩ ላይ ያሉትን ጠማማ ምልክቶች እያስተዋለ አሁን ሲስተሙ ለምን እንደተሰራ ማስታወስ አለብን አለና የሆነ ኮድ አስገባ። ያስገባውም የይለፍ ቃል ሳይሆን የጊዜ የብዛትና የተከታታይነት ጥምረት ያለው ኮድ ነበር። ከዚያም በድንገት በሺዎች የሚቆጠሩ ትናንሽ ግብይቶች በስክሪኑ ላይ ታዩ። 10,000 50,000 200,000 ይህኔ የአይቲ ቡድኑ ኃላፊ በድንጋጤ ውስጥ ገብቶ ምን እያደረክ ነው? ይህ ስርዓቱን የበለጠ ያዘገየዋል እኮ ሲለው አርጁን ረጋ ባለ ድምፅ አይ ይህ ለስርዓቱ በራስ መተማመን ይሰጠዋል። እመኑኝ ማሽኖች በኃይል ሳይሆን በንድፎች ላይ ነው የሚሰሩት።